አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ፣ ሁሉ ሰላም ነው። እናንተ እንዴት ናችሁ? እሺ ዛሬ ብቅ ብያለሁ ማለት ነው። ዛሬ ብቅ ያልኩበት ምክንያት ስለ ፈርድና ሱና ነው ማለት ነው። አንዳንድ ነገሮችን እንማራለን፣ አብራችሁን ቆዩ ማለት ነው። መጀመሪያ ከፈርድና ከሱና ማን ይቀድማል? መጀመሪያ ሱና ነው የሚቀድመው። ሱናን አስቀድመን ነው እንደ ፈርድ የምንሰግደው ማለት ነው። ምሳሌ መጀመሪያ ላይ ሱብሂን ሶላት ስንሰግድ ከሱብሂ በፊት 2 ረካዓ ሱናን ሰግደን ከዛ 2 ረካዓ ፈርድ እንሰግዳለን ማለት ነው። ዙሁር ላይ ደግሞ 40 ረካዓ ሱና ሰግደን መልሰን 40 ፈርድ እንሰግዳለን ማለት ነው። ፈርድና ሱና በምንሰግድ ሰዓት ፈርዱን ከፊት ሱናውን ከኋላ ማድረግ አይቻልም። ሱብሂ ላይ፣ ዙሁር ላይ እንዲሁም አሱር ላይ ሱና ከኋላ መስገድ አይቻልም ማለት ነው። ምን ጊዜ ሱና ከፊት ይቀድማል፣ ፈርዱ ከኋላ ማለት ነው። ሶላት ስንሰግድ አንዳንዶቻችን ፈርዱን ከፊት ሱናውን ከኋላ አድርገን የምንሰግድ እንኖራለን ማለት ነው። እና እዚህ ላይ ልብ ልንል ይገባናል ማለት ነው ውድ ቤተሰቦች። እንዲሁም አሱር ላይ ስንሰግድ 40 ረካዓ ስንሰግድ 2 ረካዓ መስገድ እንችላለን፣ ሱና ማለት ነው። የግድ 40 ረካዓ መስገድ ግዴታ አይደለም፣ ሱና ነው። ያም ሆኖ ያለ ምን ጊዜም ሶላት ስንሰግድ 2 ረካዓ ሱና ብንሰግድ ጥሩ ነው። ከምንተወው ምንም ከማንሰግድ ፈርድ ብቻ ከምንሰግድ ከፊት 2 ሱና ነይተን መስገድ ጥሩ ነው ማለት ነው፣ ይጠቅመናል ማለት ነው። እና የኔ ውድ ቤተሰቦች የዛሬው ርዕሴ ይሄን ይመስላል ማለት ነው። ከፈርድ በፊት ሱናን እናስቀድም ለማለት እወዳለሁ ማለት ነው። ሱናን ሰግደን ፈርድን እንስገድ ማለት ነው። በዚህ የማያውቅም ሊኖር ይችላል በማለት ነው ማለት ነው ይሄንን ሀሳብ ያመጣሁት። እና እወዳችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። አዲስ ጀማሪ ነኝ፣ አበረታቱኝ ማለት ነው። በቀጣይ ደግሞ ባላህ ፈቃድ ይዘልቃሉ በአዲስ ሀሳብ